የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ዛሬ የምናየው የእግዚአብሔር ቃል ክፍል ከማርቆስ ምዕራፍ 5 ከቁጥር 21 እስከ 24 እና ከቁጥር 35 እስከ 43 ያለውን የምኩራብ አለቃ የኢያኢሮስን ታሪክ ከዛ ውስጥ እግዚአብሔር አያሳፍርም በሚል ርዕስ ደግሞ ጌታ ዛሬ ያስተምረናል። ከዚህ ቃል ክፍል አብረን እንማራለን። ከቁጥር 21 እስከ 24 ያለውን ቃል ክፍል አነብላችኋለሁ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም ይላል። ከቁጥር 35 ደግሞ እንደዚህ ይላል። እርሱም ገና ሲናገር ከምኩራብ አለቃው እቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። እግዚአብሔር ስም የተባረከ ይሁን። በዚህ ቃል ክፍል እንደምናየው ከምኩራብ አለቆች አንዱ የሆነው ኢያኢሮስ ታናሽቱ ልጁ በጣም በከባድ ሕመም ላይ እንዳለችና ለሞት እንደቀረበች ቃሉ ይናገራል። ስለዚህ ወደ ኢየሱስ መጣና እጅህን ጫንባት በሕይወት እንድትኖር ብሎ ለመነው። ጌታም የኢያኢሮስን ልመና ተቀብሎ ወደ ኢያኢሮስ ቤት እየሄደ በመንገድ ላይ ሰዎች ኢየሱስን ያጋፉት ነበር። አንዳንዶችም በእምነት ሲነኩት ከበሽታቸው ይድኑ ነበር። ስለዚህ ጌታ ወዲያውኑ የኢያኢሮስ ቤት አልደረሰም። ስለዚህ በዚህ መካከል የኢያኢሮስ ልጅ ሞተች። ስለዚህ የኢያኢሮስ ልጅ መሞቷን ከእሱ ቤት መልእክተኞች ወደ ኢያኢሮስ መጡና ከዚህ በኋላ መምህሩን አታድክም፣ ልጅቷ ሞታለች ብለው ነገሩት። ይህ ልብ የሚሰብር የሚያሳዝን ነበር። ቢሆንም ግን ኢያኢሮስ ከጌታ ከኢየሱስ ጋር ነበር ሲሄድ የነበረው ማለት ነው። እግዚአብሔር ስም ይባረክ። ልጅቷ ብትሞትም ከኢያኢሮስ ጋር ግን ያለው ጌታ አሁንም አልተለየውም። ስለዚህ ኢያኢሮስን ተስፋ የሚያስቆርጥ ከጌታ ጋር የሚሄደውን ጉዞ እንዲያቋርጥ የሚያደርግ መልእክት ነው ወደ ኢያኢሮስ የመጣው። ስለዚህ ጌታ ጣልቃ ገባለት። እግዚአብሔር ስም ይባረክ። ጣልቃ ገብቶ ጌታ ኢየሱስ ንግግራቸውን ከሰማ በኋላ ኢያኢሮስን እንደዚህ አለው፣ እመን ብቻ እንጂ አትፍራ አለው። እግዚአብሔር ስም ይባረክ። ልጅቷ ብትሞትም እኔ ካንተ ጋር ነኝ። የሕይወትና የትንሣኤ አምላክ እኔ ካንተ ጋር ነኝ። ስለዚህ አንተ እመን ብቻ እንጂ አትፍራ አለው። ስለዚህ እግዚአብሔር አያሳፍርህም። ኢያኢሮስ ልጁ እንድትድን በሕይወት እንድትኖር ወደ ጌታ መጥቶ ነበር። ጌታም ጸሎቱን ሰምቶት ነበር። ከእርሱ ጋር አለ፣ አብሮት እየሄደ ነው። ግን በመካከል የኢያኢሮስ ልጅ ሞተች። አሁንም በሞት ላይ ስልጣን ያለው ጌታ ግን ከኢያኢሮስ አልተለየውም ነበር። ስለዚህ ኢያኢሮስ ወደ ኋላ እንዳያፈገፍግ ጌታ እምነቱን ሲያበረታ እናያለን። እመን ብቻ እንጂ አትፍራ አለው። ወገኖቼ፣ ፍርሃት ከእምነት ያጎላል። የሚፈራ ሰው በእምነት ለመቆም፣ በእምነት ለመጽናት፣ በእምነት ወደፊት ለመሄድ ያቅተዋል። ስለዚህ ነው ጌታ እመን ብቻ እንጂ አትፍራ አለው። እግዚአብሔር ስም ይባረክ። የጠራችሁት ጌታ፣ የለመናችሁት ጌታ አያሳፍርም። መዝሙረኛው ዳዊት በምዕራፍ 25 ቁጥር 3 ላይ አንተን ተስፋ የሚያደርጉ አያፍሩም ይላል፣ በከንቱ የሚገበዙ ግን ያፍራሉ ይላል።
ስለዚህ ጌታን ተስፋ የሚያደርጉ አያፍሩም። እሱን ተስፋ የሚያደርጉ አያፍሩም። ለዚህ ነው ጌታ እመን ብቻ እንጂ አትፍራ አለው። ከዛ በኋላ ኢያኢሮስ ከጌታ ጋር ጉዞውን ቀጠለ። በኢያኢሮስ ቤት ግን ሞት አለ፣ ልቅሶ አለ፣ ጫጫታ አለ፣ ብዙ ዋይታ አለ። ቢሆንም ግን ኢያኢሮስ ከጌታ ጋር ዘገየ፣ ከጌታ ጋር ቆየ። ከጌታ ጋር ቀስ ብሎ መሄድን መረጠ። እግዚአብሔር ስም ይባረክ። ስለዚህ ከጌታ ጋር መሄድ ይሻላል፣ ከጌታ ጋር መቆየት ይሻላል። ምክንያቱም ከጌታ ጋር ስትቆዩ የሞተው ነገራችን በሕይወት ይኖራል። የሞተው ነገራችን በሕይወት ይኖራል። ስለዚህ እመን ብቻ። ማመኑ ከጌታ ጋር እንዲቆይ ያደረገው በእምነት መጽናቱ የጌታ ከመልእክተኞቹ ይልቅ መጠው ከነገሩት ይልቅ የጌታን ድምፅ ሰምቶ ከጌታ ጋር መቆየቱ የጌታን እጅ የጌታን ተአምራት እንዲያይ አደረገው። ስለዚህ ኢያኢሮስ ዘገየ፣ ኢያኢሮስ ጠበቀ። ስለዚህ ጌታ ኢያኢሮስ ጋር አብሮ ወደ ቤቱ ሲሄድ እናያለን። እዛ ሲደርሱ ብዙ ለቅሶ፣ ብዙ ጫጫታ አለ፣ ብዙ ጩኸት አለ። ምክንያቱም ልጅቷ ሞታለች። አሁንም ኢያኢሮስ እዚህም ጋር ደርሶ ሲናገር፣ ሲያለቅስ፣ ሲጮህ አናይም። ምክንያቱም ጌታ ኢየሱስ ክርስቶስ ቀድሞ እምነቱን ስላበረታ እመን ብቻ እንጂ ስላለው በእምነት ጸና። ያ የሚሰማው ድምፅ፣ ለቅሶ፣ ጫጫታው አሁንም ልብ የሚረብሽ እምነትን የሚያናውጥ ነበረ። ግን ኢያኢሮስ በእምነቱ ጸና። ለዚህ ነው ጌታ ወደ ቤት ገብቶ ልጅቷ ተኝታለች እንጂ አልሞተችም ብሎ የሚጮሁትን የሚያለቅሱትን አወጣቸው፣ ወደ ውጭ አወጣቸው። ከዛ በኋላ ጌታ ጠሊታ ሆይ ቁሚ ብሎ ሲያስነሳት እናያለን። ያ ኢያኢሮስ እስከ መጨረሻው ጸና፣ እስከ መጨረሻው ቆመ። የጌታን ሥራ ማየት ጀመረ። ኢያኢሮስ ቀድሞ የታመመችውን ልጅ እንዲያድንለት ነበር የለመነው። ለካስ ጌታ የታመሙትን በሽተኞችን ብቻ የሚፈውስ አምላክ ሳይሆን የሞቱትንም የሚያነሳ አምላክ መሆኑን ኢያኢሮስ ተረዳ። እምነቱ እንደገና አደገ። ከጌታ ጋር መቆየት የበለጠ ተአምራትን እንድናይ ያደርገናል። የበለጠ የእሱን እጅ እንድንመለከት ያደርገናል። ስለዚህ እግዚአብሔር አያሳፍርም። እግዚአብሔር በእምነት የጸኑትን፣ በእምነት አብሮ የቆዩትን፣ በእምነት ከእሱ ጋር የተጓዙትን ሰዎች ጌታ ፈጽሞ አያሳፍርም። ኢያኢሮስ እኮ የሞተ ነገር ቤት እያለ ነገር ግን በእምነት ከጌታ ጋር መሄዱን ቀጠለ። ዛሬ ብዙ እውነታዎች ሊኖሩ ይችላሉ። እውነታዎች እያሉ ነገሮች እውነት ሆነው እያሉ ወደ ኋላ እንድናፈገፍግ የሚያደርጉ ብዙ ነገሮች ቢኖሩም ከጌታ ጋር መቀጠል ዋጋ አለው፣ ትርፍ አለው። የጌታን ተአምራት የጌታን እጅ እንድናይ ያደርገናል። ኢያኢሮስ የበለጠ ጌታ በሙታን ላይ ስልጣን እንዳለው የሞቱትንም ሕያው እንደሚያደርግ አየ። ቅድም ሲንጫጩ ሲጮሁ የነበሩት ጌታ ሲያስነሳ አላዩም ነበር፣ መነሳታውን ነው ያዩት እንጂ። ኢያኢሮስ ግን አብሮ ከጌታ ጋር ወደ ቤት ውስጥ ስለገባ ጌታ ስሟን ጠርቶ ሲያስነሳ አይቷል፣ ክብሩን አይቷል። ከዛ በኋላ መደነቅ፣ መገረም፣ ምስጋና፣ ለቅሶ ወደ ደስታ፣ ወደ ዝማሬ ሲቀየር እናያለን። እግዚአብሔር ስም ይባረክ። ለጊዜው የሚያሳዝን፣ ለጊዜው እምነትን የሚያናውጥ ነገር ቢኖርም በእምነት ጸንታችሁ ስትቆሙ የበለጠ እግዚአብሔርን ክብር ታያላችሁ። ለቅሷችሁ ወደ ዝማሬ ይቀየራል። ሐዘናችሁ ወደ ደስታ ይቀየራል። ያ ሁሉ ጫጫታ ጸጥ ሲል፣ ያ ሁሉ ዋይታ ጸጥ ስል፣
ሃሌሉያ! ያ የሚረብሽ ውስጥን የሚረብሽ አባት ነው። ኢያኢሮስ እንደ ሰው ካየን አባት ነው። ሰዎች ሲጮሁ ሲያለቅሱ ልቡ ሊረበሽ ይችል ነበር። ጌታ ቀድሞ ባያጸናው፣ ቀድሞ ባያበረታው፣ ስለዚህ ልቡ በረታ። የበለጠ ነገር አየ። የሞተው ነገሩ ሕያው ሆነ። እግዚአብሔር ስም ይባረክ። እስከ መጨረሻ ጽና፣ ቀጥል። የእግዚአብሔርን ክብር ታያለህ። እግዚአብሔር ፈጽሞ አያሳፍርህም። እግዚአብሔር ፈጽሞ አያሳፍርሽም። ስለዚህ ከዛ በኋላ ወዲያውኑ ታላቅ መገረም ተገረሙ ይላል። ታላቅ መገረም ተገረሙ ይላል። ሃሌሉያ! እግዚአብሔር ስም ይባረክ። ከዛ በኋላ እመን ብቻ፣ ልጅቷ አልሞተችም አለ ጌታ። ለሰዎች ናቸው፣ ለሰዎቹ ልጅቷ ሞታለች። በጌታ ግን አሁንም ሕያው ነው። በጌታ ዘንድ ግን አሁንም ልጅቷ በሕይወት መቀጠል ትችላለች። ኢያኢሮስ እኮ ቀድሞ በታመመች ጊዜ ና እጅህን ጫንባትና በሕይወት እንድትኖር፣ በሕይወት እንድትቀጥል፣ እንድትድን ነበር ያለው። ቀድሞ የለመነውን ልመናውን ጌታ ሰምቷል። አሁን ከሞተች በኋላ ጌታ አልቀየረም። የጸሎቱን መልስ አልቀየረበትም። አሁንም ጌታ እንደዚህ አለ፣ ልጅቷ ተኝታለች እንጂ አልሞተችም አለ። ለሰዎች ሞታለች፣ ለሰዎች የእሷ ጉዳይ አልቋል። ከዚህ በኋላ ኢያኢሮስ ከጌታ ጋር መቆየት አልነበረበትም። ግን ጌታ አልሞተችም አለ። ሃሌሉያ! ስለዚህ ኢያኢሮስን ልቡን አጸና። ሊያደርግ ያለውን ስለሚያውቅ፣ ሊሰራ ያለውን ተአምር እግዚአብሔር ስለሚያውቅ አስቀድሞ በእምነት እንዲጸና፣ በእምነት እንዲበረታ ጌታ ረዳው። እግዚአብሔር ይርዳን። ይሄ ከባድ ነው፣ ግን ጌታ ያበረታል፣ ጌታ ያጸናል። በእምነት ከጸናን፣ በእምነት ከቆየን፣ በእምነት ከጌታ ጋር ከተራመድን እሱ አያሳፍረንም። እሱ ፈጽሞ የሚያሳፍር አምላክ አይደለም። እግዚአብሔር ስም ይባረክ። ስለዚህ ወገኖቼ ምንድን ነው የሚያናውጣችሁ? በእምነት ጽኑ፣ ከጌታ ጋር ተራመዱ፣ ከጌታ ጋር ኑሯችሁን ቀጥሉ፣ ሕይወታችሁን ቀጥሉ፣ ምልልሳችሁን ቀጥሉ። እሱን ተመልከቱ። የሞተ ነገራችሁን አትመልከቱ። ዕብራውያን ምዕራፍ 12 ላይ እንደዚህ ይላል፣ የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። የእምነታችን ራስና ጀማሪና ፈጻሚ የሆነው ጌታ ኢየሱስ፣ የሞተውን ሕያው የሚያደርግ ኢየሱስ፣ እሱን ተመልከቱ ይላል። ስለዚህ ሩጫውን በትዕግስት እንሩጥ ይላል። እግዚአብሔር አያሳፍርህም። በእምነት ነው ከጌታ ጋር መኖር የሚቻለው። በሚታየው ብቻ አይደለም፣ በምንሰማው ብቻ አይደለም፣ በምናየው ብቻ አይደለም። አንዳንዴ በእምነት መራመድ ግድ ይላል። አንዳንዴ እንደዚህ ቻሌንጅ የሚያደርጉ ነገሮች ሊፈትኑን የሚችሉ ሁኔታዎች ሊመጡ ይችላሉ። ያኔ በእምነት ከጌታ ጋር መራመድ፣ በእምነት ከጌታ ጋር መጓዝ ተአምራቱን እንድናይ ያደርገናል። ስለዚህ እግዚአብሔር አያሳፍርም። እግዚአብሔር አያሳፍርም። በእምነት ለጠበቁት፣ በእምነት ከእሱ ጋር ለሚሄዱት፣ ከእርሱ ጋር ለሚመላለሱት እግዚአብሔር አያሳፍርም። እግዚአብሔር ስም ይባረክ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ፣ ኮመንትም ጻፉልኝ።